አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዙ ትትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት መኮረና ወይም ፓስታ ይሉታል አረቦች፣ በክሬም አሰራር ነው። ቀላልና ጣፋጭ የሆነ ነው። እስኪ አብራችሁን ቆዩ። ወደ አሰራሩ። እዚህ ጋር መኮረኒውን ጥጃለሁ፣ ያው ቪዲዮ እንዳይረዝም ያክል ነው። አንድ ነው የተጠቀምኩት፣ ይሄን ማለት ነው። እዚህ ጋር ደግሞ ዶሮዬን በረጃጅሙ እንደዚህ ቆርጬ ምንም አልጨመርኩም፣ መጥበሻው ላይ አድርጌዋለሁ ማለት ነው። እዚህ ጋር ብሮኮሊ በውሃ ገንፈል አደርገዋለሁ፣ እሱን መጨረሻ ላይ ነው የምጨምረው። ለመስራት ያዘጋጀኋቸው ግብአቶች እዚህ ጋር ሽንኩርት በደቃቁ እንዲሁም ነጭ ሽንኩርትና ዝንጅብል፣ እዚች ጋር ኮዝበራ፣ ቲማቲም አለኝ ማለት ነው። ይህን ደግሞ ቃሪያ የማያቃጥለው ነው። ዝም ብዬ እንደዚህ ቆርጬ ለጣም ለሽታ ነው የምጨምረው፣ በኋላ አወጣዋለሁ ማለት ነው። የተለያዩ ቅመሞች አሉኝ፣ እነሱን ጨምርበታለሁ። ወደ አሰራሩ አብረን እየሰራን ማሳያችሁ ይሆናል ማለት ነው። ቅመሞቹን እንደዚህ መሰል አድርገን ጠበስ እናደርገዋለን ማለት ነው። ዶሯችንን እንደዚህ ውሃውን ከመጠጠልኝ በኋላ እዚህ ጋር 50 ግራም የገበታ ቅቤ ያለኝ የገበታ ቅቤን ከጨመርኩ በኋላ እንደዚህ ሽንኩርቴን ጨመርኩኝ። ትንሽ ሽንኩርቱን ጠበስ ታደርግነው በኋላ ነጭ ሽንኩርትና ዝንጅብላችንን አብረን እንጠብሳለን ማለት ነው። ከዛ ነጭ ሽንኩርትና ዝንጅብላችንን ጨመርን። አሁን ጠበስ እናደርገዋለን። ከዛም የሚቀጥለው ቲማቲማችን ነው። እዚህ ጋር የተፈጨ ከሙን አለኝ። ቁንዶ በርበሬ፣ ኩዝበራ የተፈጨ ትንሽ ነው የምጨምረው። ይሄ ደግሞ የተለያዩ ሚክስ ናቸው። ሄል፣ ቀረፋ ምናምን፣ ቁርንፍድ፣ ከዛ ደግሞ ኦርጋኒዮ ያበዛት። ከዛ ይሄ ምንድነው? ኦርጋኒዮ። ኦኬ፣ ትንሽ ኦርጋኒዮ። ረስቸው ይሄንን ቃሪያውን ሳልጨምረው ቤተሰብ ያጋጥማል፣ ይረሳል። በቀጣይ አሁን ምን ጨምረው ክሬም ጠብካችንን ነው ማለት ነው።
አንዳንዶች ከዶሮ ጋር ፍጥር ይጨምራሉ። የእኔ ግን አይወዱም ፍጥር። ይሄንን ቃሪያው ምናምን ራሱ አነሳዋለሁ። ያው አያቃጥልም። እኔ ለጣዕም ነው ዝም ብዬ የጨመርኩት። አነሳዋለሁ ማለት ነው። ከዛ በቀጣይ ምን እንጨምራለን መሰላችሁ? ጁብን ቡክ አንድ ማንኪያ ጣዕም ይሰጠዋል ማለት ነው። የጁብን ቡኩ አሪፍ ነው እና የኔ ወዶች እስኪ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ሀሳብ አስተያየታችሁን ብትሰጡኝ ለእኔ ይደግፈኛል። እንደዚህ ብታደርጊው የምትሉት ነገር ካለ ሀሳብ አስተያየታችሁ አይለኝ። የኔ ውድ ቤተሰቦች እንደዚህ ብታደርጊው አሪፍ ይሆን ነበር የምትሉት ነገር ካለ ለእኔ ብርታቴ ነው ማለት ነው። የኔ ውዶች አበረታቱኝ። በመጨረሻም እንደዚህ ኩዝበራችንን እና ትንሽ ጨው በመጨረሻም መኮረኒያችንን እንጨምራለን ማለት ነው። እንደዚህ እናቀላቅላለን ማለት ነው ቤተሰቦች። እዚህ ጋር ገንፈል አድርገን ያጠለልነው ብሮኮሊ አለ ጨምረዋለን ማለት ነው። መጨረሻ ላይ ነው ማለት ነው ብሮኮሊያችንን የምንጨምረው። በውሃ ገንፈል አድርገን እናጠልና ጨምረዋለን። በዚህ መልኩ እንግዲህ ተጠናቋል መኮረኒያችን። ትንሽ አሁን ከላይ ትንሽ ጁብን ሞዘሬላ ረጭበታለሁ። እንደዚህ ጅብን ሞዘሬላ ከላይ ረጨት ታረኩበት ማለት ነው። አሪፍና ቆንጆ ቃና ያለው መኮረኒ ነው። በተለይ ልጆች በጣም ይወዱታል። ሰርታችሁ ሞክሩት የኔ ወዶች በየቤታቸው። ቀላል ነው፣ ጊዜ አይወስድም፣ ይወዱታል በዛ ላይ እና እስከ መጨረሻው አብራችሁን ስለቆያችሁ በጣም ነው የማመሰግነው። ምስጋና ከልብ ነው የኔ ወዶች፣ ክበሩልኝ። እንዲሁም ሀሳብ አስተያየታችሁን በመስጠት አበረታቱኝ እላለሁኝ የኔ ውዶች። አመሰግናለሁ አብራችሁ ስለቆያችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።